እኔ የብርቱካን ኬክ በጣም ደስ ይለኛል። ቤት ውስጥ የተሰራና ብርቱካን ከበሉ በኋላ ልጆች የመሆኑን ልጣጩን አንጥለው እንልጠውና እናስቀምጠዋለን ፍሪጅ ውስጥ ምናምን እና አጥብ አድርገን እንደዚህ የብርቱካን ኬክ እንሰራበታለን ማለት ነው። የታጠበ የብርቱካን ልጣጭ፣ ወተት፣ ስኳር አድርገን እዚህ ጋር እንፈጫለን። በደንብ እንፈጨዋለን። መፍጫ ከሌለ መፈቅፈቅ የሚቻለው በመፈቅፈቂያ አድርጋችሁ ልጣጩ መፈቅፈቅ ትችላላችሁ። እንደዚህ አንድ ላይ ብሌንድ ካረግነው በኋላ እንቁላል እንጨምራለን፣ ዱቄት እንጨምራለን። ዱቄታችንን ከጨመረን በኋላ ቤኪንግ ፓውደር እንጨምራለን። መጠኑ እናንተ እንደምትፈልጉት እንደ ብዛቱ ነው የምታደርጉት። እኔ አንድ ማንኪያ ከግማሽ ቤኪንግ ፓውደር አድርጌያለሁ። ጨው አድርጌያለሁ፣ ቅቤ አድርጌያለሁ። ቅቤ ከሌለ ቬጅቴብል ኦይል ይሆናል። አንድ ላይ ብሌንድ እናደርገዋለን። እንደገና እንፈጨዋለን። ሊጡ እንደዚህ ሆኖ ይወጣል ማለት ነው። እቃችን ላይ እንገለብጥና 350 እናሞቃለን። ኦቭን 40 ወይ 50 ደቂቃ እስከሚበስል እናደርገዋለን ማለት ነው። እሱ እስከሚበስል ደግሞ ምሳ እንበላለን። ይኸው ደርሷል። እዚህ ጋር ቆንጆ ሆኖ ነው የበሰለው። ቆንጆ ብራውን ሆኖ ነው የበሰለው። ትንሽ እስኪ ቀዘቅዝ እንጠብቃለን። እንዲህ ከቆረስ ነው ስለሚጣበቅ ቀዝቀዝ ቢል ጥሩ ነው። ያው እኔ እስከሚቀዘቅዝ አልጠብቅም፣ ግን ቀዝቀዝ አድርጉት። ይኸውላችሁ ይሄን ይመስላል። እንዴት እንደሚጣፍጥ ልነግራችሁ አልችልም። በጣም ቆንጆ ነው። እንደምትወዱት እርግጠኛ ነኝ። በሌላ የኬክ ቪዲዮ እስከምንገናኝ ባይ። ቆንጆ ነው በስሏል። ለቡና ቁርስ ጠዋት ቸኩላችሁ ስትወጡ ኤኒ ታይም በጣም ደስ የሚል እንደ ስናክም ይሆናል። ቆንጆ ነው፣ በጣም ይጣፍጣል። ሞክሩት ፕሊዝ። ይሄን ይመስላል። ትንሽ ከቀዘቀዘ በኋላ እንቆርሰዋለን። አሁን ከቆረስነው ትንሽ ስለሚያያዝ ነው አላስችላለኝ። በጣም ትኩስ ነው ግን ቆረስኩት። ያው በቃ ሽታው በጣም ደስ ይላል። ቴስቱ በጣም ደስ ይላል። በጣም ቆንጆ ነው። ቡና አፍልቼ ነበረ፣ በቡና ነው የቀመስኩት እኔ። በጣም ቆንጆ ነው።